ማስጠንቀቂያ ዩቲዩብ ከእጅ ወጥቷል። ይህንን ቪዲዮ ሼር በማድረግ በፌስቡክም በተለያየ ሶሻል ሚዲያ ላይ አሰራጩልኝና ምን ሆኖ ነው የፎይ አካውንት ብለው ጥያቄ እየጠየቁ ላሉ አደርሱልኝ። ዩቲዩብ ከእጅ ሀክ ተደርጎ ስለወጣና ጌም ምናምን እየተላለፈበት ነው። ጌም ምናምን ነው የሚያስተላልፉት። ስሙንም ቀይረውታል። ኤቭሪቲንግ ተቀያይሯል ማለት ነው። ስለዚህ ይህንን በማሰራጨት ሀክ እንደተደረገ ተደጋጋሚ ሙከራ ሲደረግብኝ ነበረ። እያንዳንዱ ሶሻል ሚዲያዎችን ሀክ ለማድረግ አሁን ዩቲዩብ ከእጅ ወጥቷል ማለት ነው። ሰው ይህንን ለሌሎች አድርሱልኝ ማለት ነው። ቲክቶክ ላይም ቪዲዮ በሰራው ቁጥር እንደዚህ ኮሚኒቲ ጋይድላይን ሪፖርት ጋር በተያያዘ እያለ ተደጋጋሚ እንትን እያለኝ ነው። የትናንትና ማጥፍቶታል። በየቀኑ ነው የሚያጠፋው። እንግዲህ 4 ቲክቶክ ከፍቻለሁ። 4ቱ ላይም ሊያሰሩኝ ኦልሞስት አልፈቀዱም አይነት ነው። ዩቲዩብን ብንሄድ ዩቲዩባችንንም ሀክ ተደርጓል ማለት ነው። እንግዲህ የተሻለውን ሌላ ደግሞ እንግዲህ እንፈልግ ይሆናል። የሰው ልጅ ነፍስ መዳን ስላለበት ማለት ነው። ትግላችን ውጊያችን ከስጋና ከደም ጋር ስላልሆነ ከአጋንንት ጋር ከዛ ጋር ህብረት ካደረጉ ጋር ነው። ኤኒዌይስ ይህንን ሼር በማድረግ አሳውቁልኝ። እንደ አማራጭ ዩቲዩብን እስከሚመለስ ሜይ ቢ የሚመለስልኝ ከሆነ እስከሚመለስ በዚህኛው እንደ አማራጭ 230,000 ሰብስክራይብ ያለው 236,000 በላይ ሰብስክራይብ ያለው ይህም የኔ ቲክቶክ የዩቲዩብ አካውንት ስለሆነ ከዛሬ ጀምሮ ከ236,000 ሰብስክራይብ ባለው ላይ እንድትከታተሉን ማለት ነው። አሁን ላይ ብላይ ነው።